እና እኔም ይህንን ቻናል የከፈትኩበት ዋነኛና ብቸኛው ምክንያትም ይህ ስለሆነ My name is Ismail ይባላልው ይህ እስሙ journey I have seen what it feels like ኢየሱስ ምን እንደሚመስል ምን ያህል ከባድ ምን ያህል አደገኛ እንደሆነ እንዲሁም በህይወታችን ላይ ምን ያህል አፌክት እንደሚያደርግ አውቃለሁ There were days I thought this was impossible የሆኑ ጊዜያቶች ነበሩ በቃ ሰላም ማግኘት የማይቻል ነገር እንደሆነ የማስብባቸው ቀናቶች But until I realized ነገር ግን ሳስተውል change itself peace መለወጥ በራሱ ሰላም ነው ማለት ነው So ስለዚህ when you choose to change ለመለወጥ ስትፈልጉ ወይ መለወጥ ምርጫችሁ ታደርጉ even slowly even painfully ቀስ በቀስ ሊሆን ይችላል እንዲሁም ስቃይ በሆነበት መልኩ ይችላል የዛኔ ነው ህይወት ለእናንተ በሩዋን የምትከፍትላችሁ በዚህ እስሙ journey ላይ we talk about everything that makes us human እኛን እውነተኛ ሰው ስለሚያደርጉ ነገራቶች በአጠቃላይ እናወራለን ስለ ግንዛቤ ተነሳሽነት መድኃኒት ስለ መፈወስ እንዲሁም ስለ መንፈሳዊ እድገት በአጠቃላይ እንነጋገራለን